አንድም ቦታ መላእክት ወደ እግዚአብሔር ጸሎት አድርገው ያዳኑበትም የፈወሱበትም ቦታ የለም። አንተ ሰንደሮስ የቅዱሳን ምልጃ ጸሎት ያደረጉበት ምልጃ ቦታ ታሳየኛል? እስቲ ያሳየኝ። አንድም ቦታ መላእክት ወደ እግዚአብሔር ጸሎት አድርገው ያዳኑበትም የፈወሱበትም ቦታ የለም። እሺ መልካም። ይኸውልህ መጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ አለ። ቁጥር 12 ላይ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመታት የተቆጣቸው ኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። ማን ያለው? የእግዚአብሔር መልአክ ይላል። አይተው እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ መልካምና የሚያጽናና ቃል ተናገረው። ይኸውልህ መልአኩ ባቢሎን ውስጥ በባርነት ተገዝተው ለነበሩ እስራኤላውያኖች 70 ዓመት ሙሉ ለምን ተቆጣቸው ማራቸው ብሎ እግዚአብሔር አምላክን የለመነው መጽሐፍ ቅዱስ ምን ላይ ነው ያለው? ትንቢተ ዘካርያስ ምዕራፍ ልጻፈው መልሱን አግኝቻለሁ። አሁን ለምንድን ነው የጠራኸኝ ታዲያ? ዛሬ የጠራሁክማ የመላእክትን ምልጃ የሚያልካወቅ የምንሰራው ግን አንድ ትልቅ ነገር አለ። ና ይህን ቦታ ለመፈጸም ከ500 በላይ ኩንታል ሲሚንቶ ያስፈልገናል። ይህን ለማድረግ ደግሞ አንድ ሰው እሱ ብቻ አይደለም፣ ስላቡን ለመሙላት መቅደም ያለበት ፌሮን ባለ 8 ባለ 10 ባለ 12 እና ባለ 16። ይህንን ቪዲዮ የተመለከታችሁ ሁሉ ሪቬንቲ ቅዱስ ገብርኤል ቤተክርስቲያንን ህንጻውን ፈጽሞ ለመጨረስ የእናንተ እገዛ ያስፈልገናል። ሁላችንም የበኩላችን እናድርግ። አካውንቱ ከስር አለላችሁ።